እንደሚታወቀው ኢትዮጵያ ውስጥ ናውዴይስ ማስተር ካርድ ማግኘት በጣም ከባድ እየሆነ መጥቷል። አሁን ግን ይህንን እስከ ወዲያኛው የሚፈታላችሁን አንድ ሶሉሽን ይዤ መጥቻለሁ። ከዛ በፊት ሰብስክራይብ በማድረግ እንጀምር። እንደሚታወቀው ባይቢት የክሪፕቶ ፕላትፎርም ሲሆን የተለያዩ አይነት የማስተር ካርዶችን ማለትም ፕሪፔይድ እና ዴቢት ካርድ በመባል በሁለት ይከፈላሉ። ከነዚህም አንዱን የፕሪፔይድ ካርድ እናንተ ዲፖዚት አድርጋችሁ ቀድማችሁ ወይ በፊያት ሊሆን ይችላል ወይም ደግሞ በክሪፕቶ ፕላትፎርም በክሪፕቶ ከረንሲ በዩኤስዲቲ ዲፖዚት አድርጋችሁ ለተለያዩ ኦንላይን ፔመንቶች የምትጠቀሙትን ቨርቹዋል ካርድ ኢሹ እያደረገ ነው። ይህ ቨርቹዋል ካርድ ፕሪፔድ ነው። ቀድማችሁ ዲፖዚት በማድረግ የምትጠቀሙት ቀድማችሁ ገንዘብ በማስገባት የምትጠቀሙት ካርድ ነው። እንዲሁም ደግሞ ፊዚካል ካርድ አፕሊኬሽን ጀምሯል። ፊዚካል ካርድ ስላችሁ እስከ ኢትዮጵያ ሊመጣ የሚችል ማለት ነው። የባይቢት ማስተር ካርድ ምን ይለዩታል ካላችሁ አንደኛው የሚለየው ፊቸር እስከ $50,000 ስፔንድ ማድረግ ትችላላችሁ። ምንም አይነት ሊሚት የለውም። አብዛኛው ሰው ወደ ውጭ ሀገር ሲሄድ ናውዴይስ ካርዶችን ይጠቀማል። ማለትም ፕሪፔድ የሆኑ ማስተር ካርዶችን ማለት ነው። የተለያዩ አይነት ካርዶች አሉ። ማስተር ካርድ ብቻ ሳይሆን አሜክስ ይባላል፣ ቻይና ዩኒየን ይባላል፣ ቪዛ ካርድም አለ። ዛሬ ስቴፕ ባይ ስቴፕ የማሳያችሁ ካርድ የቪዛ ካርድ ነው። ይሄ ቪዛ ካርድ ፕላቲኒየም ቢዝነስ ካርድ በመባል ይታወቃል። ፕላቲኒየም ቢዝነስ ካርድ ነው። ባይቢት ላይ በአንድ አፕሊኬሽን በቴሌብር ሊሆን ይችላል፣ በአቢሲኒያ ባንክ ሊሆን ይችላል፣ ብቻ ሰፖርትድ በሆኑ ባንኮች ለክሪፕቶ ሴለሩ ዲፖዚት በማድረግ መጠቀም የምትችሉት ነው። በዩኤስዲቲም ካላችሁ ከሌላ ፕላትፎርም ከሰርድ ፓርቲ ዲፖዚት አድርጋችሁ ወደ ባይቢት መጠቀም የምትችሉት ነው። ነገር ግን ለተለያዩ ፔመንቶች መጠቀም ፈልጋችሁ ኢትዮጵያ ውስጥ ማስተር ካርድ ለማግኘት ለከበዳችሁ ይህ ቪዲዮ በጣም ወሳኝ ነው። ስቴፕ ባይ ስቴፕ ማሳያችሁ ነገር አለ፣ እሱን ተከታተሉኝ። ሁለተኛው ደግሞ ናውዴይስ ማስተር ካርድ ኢሹ የሚያደርጉ የተለያዩ አይነት ኢንዲጂነስ የሆኑ እዚህ ሎካሊ የተሰሩ ዌብሳይቶችም አሉ። በእርግጥ እኚህ ዌብሳይቶች የሚያደርጉላችሁ ፕላትፎርሙን ነው እናንተ የሚያገናኙት። ስቲል ከእነሱ ጀርባ የውጭ ባንኮች ነው የሚሰሩት። ፕላትፎርሙን ቢልድ ያደርጋሉ፣ ሲስተሙን ቢልድ ያደርጋሉ። ልክ በክሪፕቶ ካርድን ኢሹ አድርገው ይሰጣቸዋል ማለት ነው። ባይቢት ላይ አንድን ማስተር ካርድ ለማግኘት 3 ስቴፖችን ማለፍ አለባችሁ። የመጀመሪያው አይዴንቲቲ ቬሪፊኬሽን ነው። አይዴንቲቲ ቬሪፊኬሽን ሲባል የእናንተን አይዴንቲቲ ቬሪፋይ ታደርጋላችሁ። በናሽናል አይዲ ሊሆን ይችላል፣ በፓስፖርት ሊሆን ይችላል። ማንነታችሁን ቬሪፋይ ታደርጋላችሁ ማለት ነው። ሁለተኛው ስቴፕ ዲፖዚት አድርገው ክሪፕቶ መጠቀም። ዛሬ የማሳያችሁ ይህንን ሁሉንም ነው። እንዴት አድርጌ አንድ ክሪፕቶ ባይቢት ካርድ ላይ ሞላለሁ፣ እንዴት አድርጌ ባላንስ ሞላለሁ፣ ስቴፕ ባይ ስቴፕ ሁሉም ነገር ብሬክ ዳውን አደርግላችኋለሁ። እንዲሁም ደግሞ የተለያየ ይህንን ካርድ ባይቢት አካውንት ስትከፍቱ ግር ያላችሁ ነገር ካለ የቴሌግራም ቻናላችን አለ። እሱንም ዲስክሪፕሽን ላይ ፒን አድርጌያለሁ፣ ኮሜንት ሴክሽን ላይ ታገኛላችሁ። የተለያዩ አይነት ከቴክ ከፋይናንስ ጋር የተገናኙ ሳይቶች ጆይን ማድረግ አይከፋም። እንዲሁም ሰብስክራይብ በማድረግ ወደ ቪዲዮ ስቴፕ ባይ ስቴፕ እዚህ ላይ እንደምትመለከቱት ወደ ፕሌይ ስቶር እንሄዳለን። ባይቢት ብለን አፕሊኬሽኑን ሰርች እናደርጋለን። ከጨረሰ በኋላ በምታዩት መልኩ ይከፍትልናል። አሁን የባይቢት ዳሽቦርድ ላይ ነን። ያው እኔ ኦልሬዲ ቬሪፋይ አድርጌ ሳይን አፕ አድርጌ ቬሪፋይ አድርጌ ስለጨረስኩ ወደዚህኛው ሪዳይሬክት ያደርገኛል። ቬሪፊኬሽን ስቴፖቹ በጣም ቀላል ናቸው። ወይ ናሽናል አይዲ ወይ ፓስፖርት ካላችሁ እሱ ቬሪፋይ ማድረግ ነው። በሚሰጣችሁ ፕሮሲጀር ወይም በሚሰጣችሁ መመሪያ መሰረት መሄድ ነው። ቀጣይ ያለው ስቴፕ ምንድነው? ዲፖዚት ኤንድ ስታርት ትሬዲንግ ሚል አለ፣ ባይ ክሪፕቶ ሚል አለ። ወደዛች ወረድንና ሊስት የተደረጉ አሉ ቢትኮይን፣ ዩኤስዲቲ። እኛ ቤዚካሊ የምናደርገው ባይ ክሪፕቶ ሚለውን እንጫናለን። ወደ ካርዱ ሪዳይሬክት ያደርገናል። ልክ ወደ ካርዱ ሪዳይሬክት እንዳደረገን ቶፕ አፕ የምትለዋን ኦፕሽን እንጫናለን። ያው ይሄ የዲቴይላችን የካርዱ ያው እንደምትመለከቱ 0.00 ዩኤስዲ ነው ያለው። ቶፕ አፕ ለማድረግ መርጣለሁ። ያው ኢትዮጵያ ውስጥ ለኔ የሚሆነው ፒቱፒ ትሬዲንግ ነው። ፒቱፒ የምትለዋን ኦፕሽን እጫናለሁ። ከዛ ፒቱፒ የምትለዋን ኦፕሽን ከተጫንኩኝ በኋላ የሴለሮቹን ዲቴል ሊስት ያደርጋል። የሴለሮቹን ዲቴል እንደምትመለከቱት እኚህ ኢኔሊጅብል ናቸው። ያው ኤሊጅብል የሆኑትን መርጦ በምትፈልጉት ፔመንት ሞድ ፔመንት ጌትዌይ ኢዘር በቴሌብር ሊሆን ይችላል፣ በተለያዩ በሲቢ በአቢሲኒያ ባንክ ዲፖዚት ካደረጋችሁ በኋላ
ዩዥዋሊ በ30 ደቂቃ ያንን ክሪፕቶ ወይም ደግሞ የመረጣችሁትን ከረንሲ እኔ ብዙ ጊዜም ፕሪፈር ማደርገው ያው የሲዲቲ ነው። በቫሊዩም አሪፍ ስለሆነ የሲዲቲ ትመርጣላችሁ። ፊያት አለ ያው ወይ በፊያት ወይ በዩኤስዲቲ ነው። ከዛ ዩኤስዲቲው ተመልሰን ስንመለከት እንደዚህ እኔ የመረጥኩት 932 ብርም ያው ያሉት ዲቴሎች እኚህ ናቸው። ሴለሩ ይለቅላችኋል። ካለቀቅላችሁም ደግሞ ቻት የምታደርጉበት ወይ ታደርጋላችሁ ማለት ነው።